እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዴ በዚህ ነው ያለክ እግዚአብሔርን አንተ ወያላግ ለራስህ ቲም እንደዚህ ቋጥርኛል እንደዚህ ከምትቋጥር ለራስህ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዴ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ በቃ ሾክድ እኮ ነው እንኩት እንዴ ዝም ብሎ ይመታሉ ዝም ብሎ በቃ እነሱ ጋር ሙሉ ኳሱ ሰከንድ አፍ ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን ማላስገባም ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገርህ። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይህን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮልና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል፣ ተከላካያቸው አፕግሬድ አለ። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ስለዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ አፍ ተበልተው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን። አሳማኝ አገራረፍ ማለት እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን። አባቴ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይቶ ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማለት ትችል ነበር እኮ አድክም። ወይኔ በእናትህ ሲቲ አሸንፏል። ማን ወይኔ እድል ሲቲ ዛሬ ፈርስት ሃፍ እንዴት ነበር የተቀጠቀጠው? ኒድሶች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት ሉዊን አቃጠልከኝ ማን እንዴ! ሲጀምር ዶሚኒክ ካልቨርት ሉዊን ብሎ ኳስ ተጫዋች አለን ጸሐፊ የመሰለ ጸሐፊ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚሻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው? በዚህ አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታክ ግን አንድ ያጨበጭበለታለሁ ማን የሊድስ በጣም ነው የምትችሉት በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ ሃፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበረም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሚኒዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው። እንደዚህ ክፍት ነው ያደረገላቸው። ከዛ ሴሚኒዮ ምንድነው ያደረገው ማን ሊድሶች እንዴ ምንድነው የምትፈልጉ? ሲቲ ሰው ላበላብ ታረጋላችሁ እንዴ? ምንድነው እንደዚህ ፍሬ የምታፈርጡት? አረ ጭንቀት በፈጣሪ ስም አረ እንደዚህ አትጫወቱ። አስቡልን፣ ለኛ አስቡልን። 2 ነጥብ ነው የቀረሽ ሲቲ 2 ነጥብ። እኔ ነገ ወያለውን እምብርቱ ስር ገብቼ እንዲ መጅልግ አረግልሻለሁ። አንቺ ድልሽን በቀጣይ ተጠቀሚ። በቀጣይ ባሁኑ በኔ ኮንፊደንስ ሱፊሽን ላብሰሽ ነው ማየት ያለብሽ። በኮንፊደንስ ጭራሽ ነው 1 ነጥብ ይዞ ያውጣ አርሰናል ነገ። ደስ የሚል ምሽት። አርሰናል አትበላትም መርዝ በላ። መልካም ምሽት። እንደዚህ አይቻልም። በቃ ጥሩም ሳትሆኑ ማለት ነው ተበልጣችሁን በሌላ ቡድን ማለት ነው። እንዴት ነው የምታሸንፉት? እንዴት ነው እንዴ? እግር ኳስ እኮ ነው እንዴ ጀማአው። ይሄ ቡድን ማለት ነው ጥሩም ሳይሆን ማሸነፍ ጀመረ። በቃ ይኸውላችሁ ሊድስን 1-0 በሆነ ውጤት አሸነፉ። ያቺ ሽርፍራፊ ሰከንድ ተአምር በሆነች ሴሜኒዮ ባስቆጠራት ጎል እንግዲህ አግብተው ረፍት ወጡ። በዛው አለቀ ጀማው። ሊድሶች በጣም ምርጥ ነበሩ ጀማው። ጫውታን ዶሚኔት አድርገው እየተጫወቱ ነበረ። ሙከራዎችን ወደ ጎል ቶሎ ይሄዱ ነበር። ግን ከፊት ያሉት ተጫዋቾች እጅግ ደካማ ናቸው። በተለይ ካልቨርት ሉዊን ነው ምናምን የሚሉት ተጫዋች ማታውት በቃ አይረባም ነው የምላችሁ። ምንም ወይ ከቡድኑ ጋር እኔ እንደው ተነጥሎ ሌላ ክለብ ተጫዋች መሰለኝ። የምሬን ነው የምላችሁ። በቃ የቡድኑ አጋሩ ላይ መስል የሚጫወትበት መንገድ እና
ሲቲ አሸነፈ። ጀማው በእውነት ነው የምላችሁ ይሄ ጨዋታ ላይ ሊድስ የሆነ ነገር ይዞ ይወጣል ብዬ ተስፋ አድርጌ ነበር። ፈርስት ሃፍ ላይ መጀመሪያው 30 ደቂቃ የነበረችው እንቅስቃሴ ጥሩ ነበር። ይሄኛው በአጋጣሚ ተቆጠረ አይነት ጎል ነው አሰብኩትና ሰከንድ ሃፍ ላይ እጅግ ጥሩ ነገር እናያለን። ነጥብ አቻ ከመውጣትም አልፎ እስከ መሸነፍም ሊደርስ ይችላል ሲቲ ብዬ አስቤ ነበር። አልሆነም። ሲቲ ጥሩም ሳይሆን ማሸነፍ ቀጥሏል ማለት ነው። ቀጥላልን ወደፊት እኛ በራሳችን ክንድ ማለት ነው አሸንፈን ዋንጫ መብላት አለብን የግዴታ ማለት ነው። ይመቻችሁ። ተመስገን በቃ ተመስገን ማለት ነው። በዚህ ሰዓት በቃ ከዚህ በላይ ምን ደስታ አለ ጋይስ? ሊድስ ተሸነፈልኝ፣ ሲቲን አባት በርንሌ ተሸነፈ፣ ዌስትሃም ተሸነፈ። ምን ደስታ አለ ከዚህ በላይ? ተመስገን ማለት ነው። በቃ ተመስገን ካላልክ አይጨመርልህም አባቴ። ተመስገን በል። በተለይ እላይ ያለክ እኔ እላይ ያለክ ቀበሌ እላይ ያላችሁ ቀበሌዎች ማለት ነው ስታማሩ ሳይ እኔ አዝናለሁ። አታማሩ የምር ተመስገን በሉ። እኔን አይታችሁ ተመስገን አትሉ። ተመስገን በቃ ተመስገን። ከዚህ በላይ ምንም ደስታ የለም። ሲቲዬ እናመሰግናለን። በቃ ነገ ደግሞ ፉላም ወይ ያንቀባረኛል ወይ ያንቀባረዋል። አለቀ። እንችላለን። እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላቸዋል። ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ አንስ ነጋውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ ሃፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ኦራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቀኝ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል ፔፕ። ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው እንኳን ቢያደርግ አይመታም አይሾትም እንጂ በዛ ሳይድ ምናምን ከሆነ ጭራሽ አጥቂ ከሴሜኒዮ ጋር እያጫወታቸው ነበር። ኤኒዌይ ነገ ለቼላው ወንድም ጥላ። ከዚህ በኋላ ሲቲ ላይ አትቋጠር። እኔ እኮ ነግሬሃለሁ። ራስህን ተወጣ፣ ራስህን ቻለ። ሲቲ እንዲያረገ አይጠልልህ። ገብተናል ይላል እንግዲህ ማንቸስተር ሲቲ ጋር ተከሰናል። እንግዲህ እንዳያችሁ ሰጠት አድርጎ ወጥቷል። እናንተ የቋጠሮ ማህበር ነው የጸሎት ማህበር ነው ያቋቋማችሁት? ምንድነው ገና በዛሬ የመጀመሪያ ቋጠሮ እንኳን ማያሳካ ማህበር ምን ማለት ነው እንዴ? ነችና አንተ ጭንቀቱን አየሁት። ማንቸስተር ዩናይትድ በዚህ ልክ አያስጨንቅም አባቴ። ዴንዴን ያስጨነቁን በመለቀ ሰዓት እኮ አንተ 6 ደቂቃ 7 ደቂቃ ነው የሆነው። 7 ደቂቃ ለምን አይነፋም ሁላ እስክንል ድረስ። ነገር ግን አባቴ የዋንጫ ቲም ሁሌ እንደዚህ ይቸገራል፣ የምታውቁት ነገር ነው። ነገር ግን 3 ነጥቡን ይዞ ይወጣል። በቃ የዋንጫ ቲም የሚለየው በዚህ ነው። አያ እናንተ አንጥታችሁ 4 ምናምን አጉርሰዋል። ደርሶ መልስ 9 ምናምን አግብታችሁበታል እኮ ይሄ ቲም ላይ። ነገር ግን አባቴ ያ አስፈላጊ አይደለም። በቃ 3 ነጥቡን አሳክተ መውጣት ነው ዋናው ነገር። ለማንኛውም ግን ያቋቋማችሁት የቋጠሮ ማህበር ነው የጸሎት ማህበር? ይሄንን ራሳችሁን ጠይቁ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጅ። ሲቲ አሸንፏል። ግባና አውጣው። ሲቲና አርሰናል ያላቸው ዋነኛ ልዩነት እነግራችኋለሁ። እናንተ ደግሞ ፎሎ እያደረጋችሁ ተከታተሉኝ። ሲቲ ተቸገረም ሳይችልም ቀረም ምንም ቢፈጠር ማለት ነው 3 ነጥብ ይዞ መውጣት ያቅበታል። በተለይ ደግሞ ወደ መጨረሻ አካባቢ ማለት ነው። አርሰናል ግን ሲቸገር ይሸነፋል ወይ ነጥብ ይጥላል። ይሄ ነው ልዩነታችሁ። ገባችኋ? የዋንጫ ሜንታሊቲ ምናምን ብለን እኛ የምናወራው ለጉራ ወይም ደግሞ አርሰናልን ስለምንጠላው ብቻ ሳይሆን ሲቲ ያለው ሜንታሊቲ እና ደግሞ ችሎታ ይሄ ነው። አለቀ በቃ። እንዴትም ቢሆን ተቸግራችሁ 3 ነጥብ መያዝ ከቻላችሁ ምን ትፈልጋላችሁ? አርሰናል ግን ሲቸገር ሰሞኑ ስላየነው ነው። ለማንኛውም ግን ሲቲ አሁን 2 ነጥብ አድርጎታል። ልዩነቱ እኩል ጨዋታ ተጫውተው ነገ ደግሞ አርሰናል ከኛ ጋር የሚገርም ጨዋታ ይኖረዋል ማለት ነው። ይህንን ጨዋታ ደግሞ እኛና የአርሰናል ደጋፊ እንዲሁም ደግሞ የሌላም ደጋፊ መምጣት ትችላላችሁ። ቫምዳስ ላይ ከ11 ሰዓት ጀምሮ ቀጠሮ ይዘናል። አንድ ላይ እያየን ልንቀውጠው ማለት ነው። ወይ አርሰናል ይደሰታል ወይ እኛና ደግሞ ሌሎቻችን 19ኞቻችን ተደስተን ምሽቱ ይጠናቀቃል ማለት ነው። ከ11 ሰዓት ጀምሮ ቫምዳስ ላይ እንጠብቃቸዋለን። ማንቸስተር ሲቲ የዛሬውን ጨዋታ አይተ ከአርሰናል ዋንጫ ይነጥቃል ብለህ የምታስብ የአርሰናል ደጋፊ ካለ ይሄ ቪዲዮ ስለማይመለከትህ አሳልፈው። ሌሎቻችሁ ግን ኑ አዳምጡኝ። አርሰናል እንደዚህ ቢጮት እንደዚህ ቢያሸንፍ ምንድን ነበር የምትሉት? በጣም ፈሪ
አርቴታ ፈሪ ተከላካይ እንትን አለ ምናምን። ተከላካይ ሲያስገባ የነበረው ጋርዲዮላ ነው። ለማንኛውም ነገ ቼልሲ ጨዋታ አለ። የቼልሲን ጨዋታ ማለት ነው በአግባቡ እንደምናሸንፍ እርግጠኛ ሆኜ እነግርሃለሁ። እኔ ለንደን ላይ አንድ ንጉስ ነው ያለው፣ እሱም አርሰናል ይባላል። ከጨዋታው በፊት ሁልህም እንደለመድከው ታወራለህ፣ በተለይ የቼልሲ ደጋፊዎች ሃንግማን፣ ከዛስ የዩናይትድ ምናምን ደጋፊዎች ልቅምቃሚ ሁላ ማለት ነው። ከጨዋታው በኋላ እኮ ፊት ለፊት የመታ አታወራኝም። እያንዳንዱ ሼር ኮፒ ሊንክ ሪፖስት አድርጋችሁ አድርሱላቸው። እያንዳንዱ ከጨዋታው በኋላ ምንድን ነው የሚለው? ቼልሲ እኮ ማይረባ ቲም ስለሆነ ነው የሚል። በሲዝኑ ቢያንስ በቀላሉ 3 ተጫውተን ከ3ቱ 2 አሸንፈን አንዱን አቻ ወጥተናል። ነገ ደግሞ ግብአተ መሬቱን ልክ እንደ ቶትንሃም እንፈጽመዋለን። የአርሰናል ደጋፊ ነገ እናሸንፋለን አናሸንፍም? እስቲ የልብ ትርታህን ኮመንት ላይ አስቀምጥልኝ። ፕላሱን ተጫን ደግሞ ቤተሰብ ሁን። እወዳችኋለሁ። አርሰናል ይቅደም፣ ሌላው ይውደም። ይህ ድምፅ የአጸቋማ ድምፅ ነው። ሼር ኮፒ ሊንክ ሪፖስት አይረሳ። በደንብ ይመቻችሁ። እወዳችኋለሁ። እሺ ሲቲ አሸንፏል እንደምትመለከቱት፣ ግን ምንም አላማረኝም ጋይስ። ያለው ነገር ምንም የሚያስተማምን ነገር የለም። ምንድነው የተመለከትነው? ሲቲ በክርስቶስ። ለማንኛውም ያለው ነገር አላማረኝም እና ኢራን ገፊበት እስኪ በደንብ ያለው ነገር አስቀድም። ምንም ምን አላማረኝም። እስኪና ሃይላብን ምናምን ሜንሽን አርጓቸው፣ ኮሜንት ላይ ጠይቋቸው። እንግሊዝ እንዴት ነው አዝማሚያዋ እዚህ ጦርነት ላይ የመግባት እንደው ጭላንጭል ተስፋ ካላት ምናምን ጠይቁልን። ኢራንስ እንዴት ነው? ኳታር፣ ዱባይ ማንንም አልቀር። እንግሊዝስ መቼ ነው የምትመታው? እርግጥ ነው እንግሊዝ ድረስ የሚደርስ ሚሳኤል ምናምን ላይኖራት ይችላል። ግን እንዴት ነው ተስፋ የላትም ወይ? ያንን የመስራት ጊዜ አለ እስከ ሰኔ። ብቻ ጨዋታው ጨዋታ ነው። ግን እኔ ምንም ያለው ነገር አላማረ። ሲቲ ምንም አላስተማመነኝም። ደግነቱ ሲቲ ማይበላ ከሆነ 3ኛው ዓለም ጦርነት ይነሳል። ምክንያቱም አርሰናል ሊበላ አይችልም። በቃ ዋንጫ ሊበላ ስለማይችል 3ኛው ዓለም ጦርነት ይጀምራል። ይሄው ነው።